ሰላም ቤተሰብ እንዴት ናችሁ? አለን እግዚአብሔር ይመስገን። ትንሽ ጠፋ ብያለሁ። አው ዛሬ ደግሞ በአዲስ ቪዲዮ እና በአዲስ ነገር ተከስቻለሁ ማለት ነው። በፊት እንደምነግራችሁ ያበሻ ልብስ ብቻ አይደለም የምሰራው፣ ሆነም ሳተንም እሰራለሁ ብያለሁ እና ዛሬ እስኪ ሳተንም አለኝ የተሰራ ለገና የታዘዝኩት በግሩፕ የተሰራ አለ፣ ሽፎንም አለ። ሽፎኑ በተለይ ዲስካውንት ነው። ሽፎኖቹንም አሳያችኋለሁ። ከሳተኑ ልጀምርላችሁ ብዬ ነው። ይሄ ለገና የተሰራ ነው። እኔ ከለበስኩት ጀምሮ ከዚህ ጀምሮ እንግዲህ ሳተን ነው ማለት ነው። እንዴት እንደሚያምር እዩት። ይሄ 5 ሜትር ነው። በጣም ነው የሚያምረው። ቆንጆ አድርጎ ነው የሰራው። ያው ዲዛይኑም ሳተኑም በጣም የሚያምር ነው። ከኋላ ጀርባው ይሄን የሚመስለው ዲዛይኑ። ይሄ ያው የደንበኞቼ ፍላጎት ነው ዲዛይኑ። እናንተ በምትፈልጉት መስራት እንችላለን። እጁንም እዩት፣ አንገቱንም እዩት። ይሄን ወራጅ እንደዚህ የወረደው ይህ ቅርጹ ነው። አንድ ተሽከሽ ያለው ነው። በጣም የሚያምር ነው። ቆንጆ ሳተን ነው። አንደኛ ነው ሳተኑ ማለት ነው። አንደኛና ሁለተኛ አለው ሳተን። ስለዚህ ይሄ በግሩፕ የታዘዝኩት ለገና የተሰራ ነው ማለት ነው። በጣም ነው የሚያምረው እና የተሰራውን ደግሞ ሌላውን ላሳያችሁ ማለት ነው። እንግዲህ ብዙ ነው የተሰራው፣ ግን ለማሳየት ብዬ ነው ማሳያችሁ። ይሄ እንግዲህ ኦርደር የተደረኩት ነው። ለገና ብለው ያዘዙኝ በ5 ሜትር አሰሪልን ያሉኝ። እንግዲህ ይሄው ቆንጆ ተደርጎ ወጥቶላቸዋል ማለት ነው። በጣም ነው የሚያማምሩት። ለስላሳና ቆንጆ ናቸው። ስለዚህ እናንተ እንግዲህ እንደዚህ ሳተን ላላችሁ ለጠየቃችሁኝ በእናንተ ምርጫ ብዙ አይነት ከለሮች ስላሉ እናንተ በምትፈልጉት ከለር ማዘዝ ትችላላችሁ። ይሄ እንግዲህ ያው እንዳልኳችሁ የገና ኦርደር ስለሆነ ነው ቀይ የሆነው ማለት ነው። በጣም ነው የሚያማምሩት። እናንተ በምትፈልጉት ነገር ካለ እዘዙኝ፣ ችግር የለውም። ይሄንን በብዙ በትንሹ ነው ማሳያችሁ እንዳይሰለች እና 6ቷን ፍሬ ላሳያችሁ ብዬ ነው። በጣም ነው የሚያማምረው። ነጠላም አለ፣ ነጠላውን አሳያችኋለሁ። ቆንጆ ነው፣ ለስላሳና አንደኛው የሚባለው ሳተና ነጠላዎቹም ደግሞ እዩዋቸው። ያው ማች ነው ከነጠላው ከልብሱ ጋራ ማች ነው የምናሳየው። እነዚህ እንዳለ የሱ ነጠላ ናቸው። እንግዲህ አንዷን ደግሞ ለብሼ አሳያችኋለሁ ነጠላው ምን አይነት እንደሆነ ማለት ነው። በጣም ነው የሚያምረው ሲለበስ ከነጠላው ጋራ ቆንጆ ነው የሚሆነው እና እንደዚህ ትልቅ ነጠላ ለምትፈልጉ ይኸው ትልቅ የሚያምር ነጠላ ማለት ነው። ከለሩ አንድ አይነት ነው ከቀሚሱ ጋራ በደንብ ነው የሚያምረው የሚሄደው። እዩት እንዴት እንደሚያምር በጣም ቆንጆ የሚያምር ያው አዲስ ነጠላ ነው። ከኋላው ራሱ እዩት እንዴት እንደሚያምር እና እንደዚህ ደግሞ ተለቅ ነጠላ ለምትፈልጉ ይኸው እንደዚህ ለቤተክርስቲያን ይሆናል እና ለምትፈልጉት ማለት ነው። እና ይሄን የመሰለ ቆንጆ ሳተን እናንተ በምትፈልጉት ከለር በጣም ብዙ ከለር አለው እንዳልኳችሁ፣ አንደኛና ሁለተኛም አለው። ስለዚህ እናንተ የምትፈልጉትን ከለር መርጣችሁ መላክ ትችላላችሁ። እኛ እንደዚህ ቆንጆ አድርገን ሰፍተን በእናንተ ዲዛይን በእናንተ ምርጫ እንልክላችኋለን ማለት ነው። ይሄ ሳተን እንግዲህ እንደዚህ አምሮበት ቆንጆ ሆኖ ተሰርቶ እንደዚህ ስፍት ብሎ ቆንጆ ሆኖ ሲያልቅለት 6005 ነው ማለት ነው የምናስተዋውቅ እና 6005 ነው። ቆንጆ ዋጋ ነው። እሺ ወደ ሽፎኑ ሲሄድላችሁ ደግሞ ሽፎን ላይ ሌላም አለ እንደ አማራጭ ያስኩላችሁ ያልተሰራ ሳተን ማለት ነው። ይሄም ሳተን ነው። በጣም ነው የሚያምረው። እዩት እንዴት እንደሚያምር ማለት ነው። ይሄ ራሱ አሁን ሲሰራ ያምራል። ቆንጆ ነው። ይሄም አሁን በግሩፕ ሰርተነዋል በፊት ማለት ነው እና አሁን ደግሞ እንደገና እንደ አዲስ እስኪ ብዬ ነው ያመጣው። ስለወደድኩት ነው። የሚያምር ነው። ይሄም ሳተን ነው። ይሄም በ5 ሜትር በእናንተ ዲዛይን በእናንተ ምርጫ ቆንጆ ሆኖ ተሰርቶ በ6500 ማለት ሳተን ቆንጆ ነው። ሌላኛውን ሳተን ደግሞ ላሳያችሁ። እዩት ይሄም ሳተን ነው። ይሄም በጣም ነው የሚያምረው። እዩት በጣም ነው የሚያምረው ሲሰራ ልብስ በጣም በጣም ቆንጆ። ያው ጠይም ሴት ለሆነች በተለይ ድምቅ ነው የሚያረጋት አረንጓዴ ነገር ስላለው በጣም ነው የሚያምረው። ስለዚህ እናንተ እስኪ ምርጫችሁ ምረጡና እዚህም ካለ ውጪም ካለ የምትፈልጉት ነገር ካለ በከለር ምረጡና ላኩልን፣ ችግር የለውም። ይሄም እንግዲህ ቆንጆ ሆኖ ተሰርቶ ሲያልቅለት 6500 ነው ማለት ነው ሳተኖቹ በሙሉ። እና ወደ ሽፎኖቹ ሲሄድላችሁ ደግሞ ሽፎኖቹን እዩዋቸው። እነዚህ በጣም የሚያማምሩ እነዚህም በ5 ሜትር ይሰራሉ ማለት ነው። ቆንጆ ተደርገው በጣም ነው የሚያማምሩት። እነዚህ በግሩፕ ሲለበሱ ያምራሉ፣ ቆንጆ ናቸው፣ ለአንድ ሰውም ይሆናሉ። እና እነዚህ እንደዚህ ቢጫ ነገር ብትወዱ ሰዎች ካላችሁ ደግሞ ያው ዲስካውንት ላይ ነበር ያለው ከነጠላው ጋር 5000 ብር ነው ማለት ነው። ሽፎን አሁን ላይ 5000 ብር የለም፣ ግን እኛ ለበዓል ዲስካውንት ስላደረግን ለደንበኞችም ስላሰብን እንዲወጣ ብለን ነው። ስለዚህ በደንብ እንድታዩት ነውና ይሄ 5000 ብር ነው ማለት ነው። ሌላ አማራጭም አለ፣ ሌላ ከለርም ያለው ሽፎን ስላለ
ላሳያችሁ ማለት ነው። እችን ከለርም ያዋት በጣም ነው የምታምረው። ቆንጆዬና ፍክት ያለች ማንኛውንም ሰው ታጠቃለች እች ልብስ ማለት ነው። በጣም ነው የምታምረው። እችንም ደግሞ የምትፈልጉ ካላችሁ እንግዲህ በእናንተ ዲዛይን ሰርተን እኛ እንልክላችኋለን። እችም እንግዲህ ከነጠላዋ ጋር አልቆላት ቆንጆ ሆና ተሰርታ እችም 5000 ብር ናት ማለት ነው ከነነጠላው። እችንም ደግሞ ይዋት የምታምር ልብስ በጣም ነው የምታምረው። ቆንጆዬ ናት። አበባዎቿ በጣም ነው የሚያማምሩት። ቀይ ያለው፣ አረንጓዴ፣ ቢጫ የተለያዩ ናቸው፣ ግን በጣም ነው የሚያምሩት። ይሄ ልብስ ሲሰራ በጣም ነው የሚያምረው። በጣም ብዙ ጊዜ ሰርቸዋለሁ፣ ያምራሉና እችም ራሱ ትንሽ ነው ያለችው ከምትል ብዬ ነው ያወጣሁት እና እችም እንግዲህ ቆንጆ ሆና ስታልቅ እንዳልኳቸው 5000 ብር ናት ማለት ነው። ዛሬ ያው ዲስካውንት ላይ ስለሆንን ማለት ነው። እችንም ደግሞ እዩት። ሰማያዊ በጣም አላት፣ ውስጧ የሚያንጸባርቅ ነገር አላት ማለት ነው። ታብልጭልጫለች፣ ብልጭልጭ ናት፣ ውስጧ ታምራለች። ሰማያዊ ናት፣ ጥቁርም አለባት፣ ቆንጆ ናት። እንደዚህም ደግሞ ደመቅ ያለ ከለር ደግሞ ለምትፈልጉ ካላችሁ ደግሞ እችንም እንዳማራጭ ይዘንላችኋል። እችም እንግዲህ ያው ለማሳየት እንዳልኳችሁ እችም ሽፎን ናት። 5 ሜትር እችም ሲያልቅላት እንግዲህ 5000 ብር ናት ማለት ነው። እሺ ይሄንን ልብስ ታውቁታላችሁ ደንበኞች፣ ያው እንደ ዲስካውንትነት ነው ዛሬ የሚያመጣ ነው። ይሄ ልብስ እንግዲህ ያው አሁን በምጠራላችሁ ዋጋ ተሰርቶ አያውቅም፣ የታወቀ ነው። ግን ያው ዲስካውንት ስላልኳችሁ ቃሌ ነውና ይሄንንም በ5000 ብር ለመስራት ነው የመጣሁት ማለት ነው። ይሄም ከነነጠላው በ5000 ብር እንሰራላችኋለን ማለት ነው። ቆንጆ ልብስ ነው፣ ታውቁታላችሁ ስንት እንደሚሰራ በፊት ማለት ነውና አሁን ላይ እንግዲህ ያው በ5000 ብር ይዤላችሁ ቀረብ ያለው ማለት ነው። እችኛዋንም ደግሞ እዩት። እችም ቀይ ነገር አሁን እቺ ለገና ትሆናለች። ገና አይደለም የመጣው በዓሉ እና ኦርደር ካደረጋችሁ እዚህ ሀገር በተለይ ሀገር ውስጥ ላላችሁ ይደርሳል ማለት ነው ተሰርቶ። እና እንደዚህ ቀይ ነገር ለምትወዱ እችም በጣም የምታምር ቀይነቷ የምታምር አይን የዝ የምታረፍ ፍክት ያለች ማትሰለች ቅልል ያለች ናትና እችን መምረጥ የምትፈልጉ ካላችሁ መምረጥ ትችላላችሁ። ቆንጆ ልብስ ናት። እችም ከነጠላዋ ጋር 5000 ብር ናት ማለት ነው። ህይወት ደሞችን እንዴት እንደምታምር በጣም ነው የምታምረው። ቆንጆዬ ልብስ ናት። ድምቅ ያለች ናት። ያው ከለር ደግሞ የተለያየ ሰው ያው ደመቅም ያለ ፈዘዝም ያለ የሚወዳለና እቺ ደግሞ ድምቅ ያለች ናት። በሰማያዊና በቢጫ ድምቅ ያለች ቆንጆ ልብስ ናት። እችንም ደግሞ የምትፈልጉ ካላችሁ እንግዲህ ማድረስ ትችላላችሁ። ያው እናንተ የሚጠበቅባችሁ በደንብ ማየት ነው። በጣም ነው የሚያማምሩት። ዲስካውንት ላይ ነን እንደነገርኳችሁ። እችም ከነጠላዋ ጋር አልቆላት ቆንጆ ሆነ 5000 ብር ናት ማለት ነው። እሺ እንደዚህ ደግሞ ቢጫ ነገር ለምትፈልጉ ደግሞ እዩት። ቢጫ በጣም የምታምር ፍክት ያለች አረንጓዴና ቢጫ የሆነች ስትሰራ ግን በጣም የምታምር አርበ ሰፊ በጣም የሚያምር። ይሄ አሁን ሲሰራ በጣም ትልቅ ልብስ ይወጣል። በ5 ሜትር ሲሰራ ትልቅ ልብስ ነው የሚወጣው። ለምን አርበ ሰፊ ነው ልብሱ ማለት ነው። እስካሁን የነበሩት አርበ ጠባብ ናቸው። ይሄ ግን በጣም አርበ ሰፊ ትልቅ ልብስ 5 ሜትር ትንክት ያለ ቆንጆ ልብስ ይወጣዋል ማለት ነው። ይሄም በዲስካውንት ነው የቀረበ። ይሄም በ5000 ብር ከነጠላው ጋር ቆንጆ ሆኖ ተሰርቶ ማለት ነው። እችን ደግሞ እዩት። እንደዚህ ደግሞ ድቅቅ ያለች ነገር ናት። እች ደግሞ እንደዚህ ድቅቅ ያለ አበባ ደግሞ ለምትፈልጉ እችም የምታምር ናት። እንግዲህ ያው ልብስ እንግዲህ ታውቁታላችሁ ሲያልቅ ነው የሚያምረው ሁሉም ልብስ። ስለዚህ በጣም ነው የምታምረው አሁን ስትሰራ። እንደዚህ ደግሞ ድቅቅ ያለ አበባ ደግሞ ትልቅ ያለውን አበባ ለምትፈልጉ ደግሞ እችንም እንዳማራጭ ይዘንላችኋል። እችም እንደነዛው በ5000 ብር ናት። አልቆላት ከነጠላ ጋራ 5000 ብር ናት ማለት ነው። እችንም እዩዋት። እችም ድቅቅ ያለች አበባ ናት። እንግዲህ ያው እናቶች ብዙ ጊዜ እንደዚህ ድቅቅ ያለ አበባና ዝም ያለ ነገር ይወዳሉ። እንግዲህ እንደዚች አይነት ነገር ደግሞ ለምትፈልጉ እንግዲህ በእርግጠኝነት ይኸው የሚያምርና ቆንጆ ነገር ይዘንላችኋል ማለት ነው። በደንብ አስተውላችሁ ካያችኋቸው ያማምራሉ ልብሶቹና የምትፈልጉት ነገር ካለ ኦርደር ማድረግ ትችላላችሁ። ያው በዲስካውንትም ስለሆነ ይሄም እንግዲህ ቆንጆ ሆኖ ተሰፍቶ አልቆለት ከነጠላው ጋራ 5000 ብር ነው ማለት ነው። እና እዩት በደንብ አባስኩ እንዳታለ
እሺ ይሄንንም እዩት። ደግሞ ይሄ ትልልቅ አበባ ያለው ነው። ይሄም ሽፎን ነው። አርበ ሰፊ ነው በ5 ሜትር። ይሄም እንግዲህ ትልቅ ልብስ ነው የሚወጣው ማለት ነው። አርበ ሰፊ ሲሆን ልብሱ በጣም ትልቅ ይሆናል። በጣም ቆንጆ ነው የሚሆነው። ዝንክት ብሎ ሰፊ ነው የሚሆነው። ስለዚህ እንደዚህ ደግሞ ትልልቅ አበባ የምትፈልጉ ካላችሁ እንደ አማራጭ ይዤላችኋለሁ። ገበያ ላይም ደግሞ ብዙ ስላለ እናንተ የምትወዱት ካለ ማዘዝ ኦርደር ማድረግ ትችላላችሁ። እኔ እንደ አማራጭ ነው ያመጣሁላችሁ። ይሄም እንግዲህ በዲስካውንት 5000 ብር ነው ከነጠላው ጋራ ማለት ነው። እና እናንተ የምትፈልጉት ካለ ኦርደር አድርጉ። በጣም ነው የሚያማምሩት። ይሄ ዲስካውንት እንዳያመልጣችሁ ነው የምለው። እሺ እስኪ ይሄንንም እዩት። ይሄ ደግሞ ነጭና ፒንክ ናቸው። በጣም ነው የሚያማምሩት። እነዚህም እንግዲህ ሲሰሩ ያምራሉ ማለት ነውና ይሄም በ5 ሜትር ነው። ይሄም አልቆለት እንግዲህ በ5 ሜትር ከነጠላ ጋራ ቆንጆ ሆኖ ተሰርቶ ይሄም 5000 ብር ነው ማለት ነው። እና እስኪ በደንብ እንትን በሉና ያሰባችሁት የወደዳችሁት ካለ ንገሩን። አሊያም ደግሞ በሌላ ያያችሁትም ካለ ደግሞ ይሄን እንፈልጋለን በሉና እንደጠየቃችሁኝ ማለት ነው። ጠይቃችሁ እንደምታሰሩኝ ሌሎችም ካላችሁ ማታቁኝ ካላችሁ በዛው ደግሞ ሳልነግራችሁ ማላልፈው ነገር ደግሞ ሰብስክራይብ አድርጉኝ። ያደረጋችሁኝ አይደለም አበረታቱኝ። የእናንተ ሰብስክራይብ ለኔ ይጠቅመኛል እና ሰብስክራይብ እያደረጋችሁኝ ቪዲዮን እየተመለከታችሁ የምትፈልጉት ነገር ካለ ኦርደር ብታረጉ እኔ ደስ ይለኛል ማለት ነው። እዚህም ያለውን ከወደዳችሁት ካለ ሌላም ካለ እዘዙኝ። እኔ በታማኝነት በቅንነት እሰራለሁ ማለት ነው። እና እስኪ የዛሬውን ቪዲዮ እንግዲህ እዚህ ላይ ጨርሳለሁ ማለት ነው። እዚህ ቤተሰብ እንደነገርኳችሁ ዛሬ ቪዲዮ ይሄን ይመስላል ማለት ነው። በዚህ ጎን እንግዲህ ዲስካውንት አድርጌ ሽፎን ይዤላችሁ መጥቻለሁ። በዚህ ጎን ደግሞ ሳተን ነው። እንግዲህ ከሁለቱ አንዱን ታገኛላችሁ ብዬ አስባለሁ። የወደዳችሁት ካለ ኦርደር አድርጉ። በዛውም ሳትረሱ ሰብስክራይብ አድርጉኝ አደራ፣ ይጠቅመኛል ለኔ እና በዛው ደግሞ እንኳን አደረሳችሁ ልል ወዳለሁ። መጪው በዓል ገናና ጥምቀት ነውና ከወዲሁ እንኳን አደረሳችሁ ልል ወዳለሁ። ሌላ ደግሞ የምትፈልጉት ነገር ካለ እናንተ ማሰብ አስተያየታችሁን ንገሩኝ፣ ለኔ ማደግ ይሆንልኛል። ስለዚህ እኔም በጣም አመሰግናለሁ ስለምታዩኝ፣ ስለምትመርጡኝ፣ ስለምታበረታቱኝ አመሰግናለሁ። በሰላም ቆዩልኝ። በሌላ ቪዲዮ እንገናኛለን። ቻው።